ሾተ ላይ ለጽንስ መጨናገፍ እንደሚያጋልጥ ያውቃሉ? ሰላም ጤና ይስጥልኝ። ዶክተር ምዕራፍ በረከት ነኝ። ሾተ ላይ ወይም አርች ኢንኮምፓቲቢሊቲ ማለት የእናትና የጽንሱ የደም አይነት ያለመጣጣም ሲሆን የደም አይነታቸው አርች ኔጌቲቭ የሆኑ ሴቶች ላይ የሚከሰት ህመም ነው። የእናትየው የደም አይነት አርች ኔጌቲቭ ከሆነና የአባትየው የደም አይነት አርች ፖዘቲቭ ከሆነ ጽንሱ አርኤች ፖዘቲቭ የመሆን እድሉ ከፍተኛ ነው። በመሆኑም እርግዝናው ላይ ሾተ ላይ እንዲከሰት ያደርጋል። ከዚህ በፊት አርኤች ፖዘቲቭ የሆነ ደም ሰውነትሽ ውስጥ ከገባ አርኤች ፖዘቲቭ የሆኑ የደም ህዋሶችን የሚያጠፋ አንቲቦዲ ይመረታል። ስለዚህም በድጋሚ አርኤች ፖዘቲቭ የሆነ ጽንስ ሲፈጠር ሰውነትሽ እንደ ባዕድ ነገር ስለሚቆጥረው ያጠቃዋል። በዚህም ምክንያት ተገቢው የህክምና ክትትል ካልተደረገ ጽንሱ እስከ መጨናገፍ ሊደርስ ይችላል። በቀጣይ እናቶች ምን ማድረግ አለባቸው? ህክምና ውስጥ ምንድን ነው የሚለውን እንመለከታለን። ለበለጠ መረጃ ከታች በምናስቀምጣቸው ስልክ ቁጥር ይደውሉልን ወይም 22 ከዘሪሁን ህንፃ ወረድ ብሎ ኤንቢ ቢዝነስ ሴንተር ፊት ለፊት አበበና በላይ ህንፃ 11ኛ ፎቅ ላይ ያገኙናል። እናመሰግናለን።